ወደ አንድ ገዳም ይዘነው ልንጓዝ ነው። ዝግጁ ነው? የራማ ቅዱስ ኪዳነ ምሕረት አንድነት ገዳም በሰሜን ወሎ ሀገረ ስብከት በቆቦ ወረዳ ዞብል አካባቢ ትገኛለች። ገዳሟ ቁጥራቸው ከ9 ቅዱሳን የሆኑ በአባ ጉባ እና በአባ ገሪማ በ6ኛው መቶ ክፍለ ዘመን ከዛሬ 1400 ዓመታት በፊት ከመሰረተች ታሪኳ ይነገራል። በእነዚህ ቅዱሳን የተመሰረተችው ገዳም 8ኛው መቶ ክፍለ ዘመን አካባቢ የተነሳችው ዮዲት ጉዲት እንዲሁም በ15ኛው መቶ ክፍለ ዘመን ግራኝ አህመድ ተከታታይ ጥፋት ቢደርስባትም በልዑል እግዚአብሔር ፍቃድ እና በሰማዕቷ ጻድቋ ቅድስት ፍቅርተ ክርስቶስ ዳግመኛ አቅንታ እንደገደመቻት ይነገራል። ከዚህ በኋላ ወርቅ በእሳት እንደሚፈተን ገዳሟና ገዳማውያኑ በመከራው እሳት በየዘመኑ ተፈትነው ፈተናውንም በሰማዕትነት እየተወጡ እስከ አፄ ዮሐንስ 4ኛ ዘመነ መንግስት ደረሰ። አፄ ዮሐንስም አገር በሚያቀኑበት ወቅት በዚያ ስፍራ ሰራዊቶቻቸው አስፍረው እንደነበር ይነገራል። በዚያ ጊዜ አካባቢውን የሚቆጣጠረው ሰራዊት መካከል አንድ ወታደር አውሬ ለማዳን ወደ ጫካ ውስጥ ቢገባ ወፎቹ የግምጃ ቅድጃ በአፋቸው እና በእግራቸው አንጠልጥለው ሲወጡ ይመለከትና አቅጣጫውን ተከትሎ ሲሄድ ዋሻ ያገኛል። እገባለሁ ብሎ ሲደፋፈር እንደ እሳት ወላፈን ጎርፎ ይጥለዋል። በዚያውም አእምሮውን ስቶ ወድቆ ያድራል። መጥፋቱ ታውቆ ሲፈለግ ከዚያ ወድቆ ተገኝቷል። አይናገርም፣ አይሰማም። ወዲያው በካህናት አማካኝነት በጸበልና በጸሎት ሲረዳ አንደበቱ ተፈቶ ጆሮው ተከፍቶለት ያውም መስክሯል። ዋሻውንም ካህናቱ በጸሎት እና ምህላ ከፍተው ሲገቡ ታቦተ ኪዳነ ምሕረትና ሌሎች ልዩ ልዩ ንዋያተ ቅድሳትን የጥንት ገዳምነቷ ምስክር የሆኑ ሌሎች ቅርሳ ቅርሶች ተገኝተዋል። በዚህም በ300 ዓመታት በላይ ተሰውሯ በንጹሐን ቅዱሳን ስትገለገል የነበረችው ታቦተ ሕግ በፍቃደ እግዚአብሔር ተገለጸች። አፄ ዮሐንስም እንደ ጥንቱ ገዳምነቷ እንድትጸና እዛው ተገደመች። 6ኛው መቶ ክፍለ ዘመን ጀምሮ ያለመቆረጥ በተአምራት አድራጊነት እና በድንቅ ስራዋ ገዳሟ ከጊዜ ወደ ጊዜ የታወቀች የቅዱሳን መናኸሪያ በመሆን አሁን እስካለበት ዘመን ድረስ ይቺ ጥንታዊ ገዳም የታሪክ የምናኔ ቦታ እንደመሆኗ አሁን ልዩ ልዩ ገቢረ ተአምራት ይታይባት እና ብዙ መነኮሳትና መነኮሳያት በጸሎት በአንድነት ገዳምነት የሚገለገሉባት የምዕመናን በረከተ ሥጋ ወነፍስ የምትሰጥ ናት።